ታላቁ ሴራ በኦሮሚያ ሳተናው የሚባል በጣም እሳት የላሱ ወጣቶች የድሬዳዋ ልጆች በከፍተኛ ሁኔታ እየተደራጁ ነው። ዛሬ መረጃ የሚያመጡልን የሚሰጡን ሰዎች የሳተናው ልጆች ናቸው። ጋላ ገዳይና የዛሬው የሐረርጌና ድሬዳዋ እንዲሁም የአዳማና ቢሾፍቱ ትንቅንቅ። በዛሬው ዝግጅታችን ጋላ ገዳይ የሚባለው ህቡዕ ድርጅት በአምቦ ተመስርቶ ወደ ፍንፍኔ የተሰደደበትና በኋላም በወለጋ ያስከተለውን ውድመት፣ ዛሬ የሌጋሲው ወራሽ የሆነው የሳተናው የጥፋት እንቅስቃሴዎች በሐረርና ድሬዳዋ፣ አዳማና ቢሾፍቱ እንዲሁም የማህበረ ቅዱሳን የዜማና የአብን የታላቁ ሴራ ጥምረት እንቅስቃሴን እንዳስሳለን። በ1977 ድርቅና ረሃብ እንደ ምክንያት ተወስዶ ደርግም ለራሱ ፖለቲካ እንዲያመቸው ከሰሜኑ ክፍል በሚሊዮን የሚቆጠሩ ዜጎችን በኦሮሚያ የተለያዩ አካባቢዎች አስፍረዋል። በዚህ ሰፈራ ምክንያት የኦሮሞ ህዝብ ዘርፈ ብዙ ችግሮች ደርሶበት ነበር። ያለማውንና ሲጠቀምበት የነበረውን ምቹ መሬቶች አዲስ ሰፋሪዎችን ለማልመድ በሚል በመንግስት ቀጭን ትዕዛዝ እንዲለቅና ተፈናቃዮቹ እንዲሰፍሩበት አድርጓል። ከዚህም ሌላ አዲስ ሰፋሪዎችን ለማቋቋም በጊዜው መንግስት መሳሪያ ከመግዛት የሚተርፍ አቅም ስለሌለው የአካባቢው ህዝብ ቤት እንዲሰራላቸው፣ መሬት አርሶ እንዲዘራላቸው እንዲሁም የ2 እና የ3 ዓመት ግብር በአንድ ጊዜ በቅድሚያ እንዲከፍሉላ ተወስኖበታል። የአካባቢው ቀደምት ነዋሪም ለራሱ ጫካ መንጥሮ አዲስ መሬት እንዲያዘጋጅም ተወሰነበት። እንደ ድሬዳዋና ሐረር እንዲሁም አዳማና ቢሾፍቱ በመሳሰሉ ከተሞች ደግሞ መስመሮቹ ለሀገሪቷ የወጪና ገቢ ንግድ ኢኮኖሚያዊ እንቅስቃሴዎች ወሳኝ በመሆናቸው ከረጅም ጊዜያት በፊት ጀምሮ ብዙ ህዝብ በቀን ስራና በንግድ ለመሳተፍ ወደ እነዚህ አካባቢዎች ጎርፈዋል። ከቀደምት ነዋሪዎች እኩልም የመሬትና ንብረት ባለቤት በመሆን ኑሯቸውን መምራትና ብሎም ንብረት ከማፍራት ቱጃር እስከመሆን ደርሰዋል። ለኦሮሞ ህዝብም ከፍለው የማይጨርሱት ውለታ እንዳለባቸው ባገኙት አጋጣሚ ይመሰክሩ ነበር። ዛሬ ያ ሁሉ ንብረትና ሀብት የገዛ ወንድምን ለመግደል መጠቀም የተጀመረበት ጊዜ ላይ ደርሰናል። የአባቶቻችንን ታሪክ እንደግማለን በሚል መርህ የጽሑፍ ምስኪኑንና ሰላማዊውን የአማራ ህዝብም ሆነ የሌላውን ብሔር ተወላጆች በፍጹም አይመለከትም። ይህን ድርጊት ለሚፈጽሙ አካላት ከጊዜው ፖለቲካ የድርሻቸውን ለመዝገን በህዝቦች አብሮነት ለሚቆምሩትና እየሆነ ያለውን ክፋት ሳይረዱ ለሚባዝኑ የኛ ሰዎች የታለመ እንደመሆኑ ይህ በሪ መልቲ ሚዲያ ነው። አብረውን ይቆዩ። እነዚህ የቀድሞ ተፈናቃይና ሰፋሪ የአሁኖቹ የመሬትም የመንግስትም ባለቤቶች መቼ በልባቸው ያኖሩት ጥላቻ እንደሆነ መለየት በማያስችል መልኩ ይህን ቀንና ሌሊት ሳይል ያለውን አካፍሎ ያቋቋማቸውን ወገናቸውን አርዶ ለአሞራ ለመስጠት ምንም አላቅማሙም። በውስጥ ለውስጥ ተደራጅቶ ማዘዣ ጣቢያውን ባህር ዳርና አዲስ አበባ በማድረግ አቅፎ ደግፎ ያኖረውንና በክፉ ጊዜ መሸሸጊያ የሆነውን የህዝብ የሚገድል ቡድን ጋላ ገዳይ አቋቁሞ የዘር ማጥፋት ተግባሩን ጀመረው። እዚህ ላይ ጽፌ ያጠፋቸውንና ለመናገር የሚቀፉ የሰው ልጅ በወገኑ ላይ ለማድረግ የማይደፍራቸውን ግፎችን ፈጸሙ። ለህዝብ ጥቅምና ፍላጎት ይልቅ ለግል ጥቅማቸው የቆሙ ኦሮሞዎችን በማሳተፍ በሰው ልጅ ላይ የማይደረግ ድርጊት ሲፈጽሙ እጅ ከፍንጅ መያዝም የየቀን ልምድ ሆነ። ወንድማማቾችን አርዶ እናትን እየገደሉ ሳሉ በህዝብ ትብብር ቁጥጥር ስር የዋሉ የቡድኑ አባላት በኔትወርኩ ውስጥ በተደራጁ የመንግስት ተከፋዮች እገዛ ጭምር ወይ ከእስር አምልጠዋል ወይም ምስጢር እንዳይወጡ እስር ቤት እያሉ መርዝ ተገሏል። ይህ ጉዳይ ህልውናቸውን አደጋ ላይ እንደጣለ የተረዱ ጥቂት የከተማዎች ወጣቶች ባደረጉት የተቀናጀ እንቅስቃሴ በአምልኮ ቦታዎች ጭምር በህገወጥ መንገድ የተከማቹና ነዋሪውን ለመግደል የተዘጋጁ ዘመናዊና ባህላዊ የጦር መሳሪያዎችን የእጅ ከፍንጅ ለመንግስት ቢያስይዙ አብዛኞቹ ተመልሰው ለገዳዮቹ ተሰጥተዋል። ይህንን ታሪክ የነቀምትና የግንቢ ወጣቶች በደንብ ያውቁታል። ይህን ጉዳይ የሚያውቁና አጥብቀው የሚቃወሙ የመንግስት ባለስልጣኖች ቢኖሩም ለህይወታቸው በመፍራት አስከፊውን ጥቃት ባላየ አልፈዋል። ከዚህ ሌላ ቀና የመንግስት ሰዎችን በህዝቦች መሃል ሊያስከትል የሚችለውን ጥፋት በመገንዘብ የሚሆን በሌላ ምክንያት እንዲህ ያሉ በርካታ ከባድ ወንጀሎችን ይፋ ሳያወጡ ቀርተዋል። በኦዲፒ የሚመራው የትላንቱ ኢህአዴግ የዛሬው ፒፒ መንግስት በኦሮሞ ህዝብ ላይ ለደረሰው የመሬት ቅሚያና መፈናቀል በህዝቡ ላይ ከ100 ዓመት በላይ ለደረሰው የሞራል ውድቀት ምንም ነገር ከማድረግ ይልቅ
እነዚያኑ አፈናቃዮች፣ እነዚያኑ ገዳዮችና እነዚያኑ ቅኝ ገዢዎችን ወደ ማስደሰቱ ተሰጥ ብሎ ገባ። ጋላ ገዳይ በኢትዮጵያ ዘመን አቆጣጠር በ1980ዎቹ መጀመሪያ በአምቦ ከተማና አካባቢዋ ባሉ ሰፋሪዎች እንደተቋቋመ ይነገራል። በኦህዴድና በህወሓት ጦር ጀነራሎች አቀናባሪነት ከተፈጸመው የአምቦ ታላቅ ሰው ቦደራራ ከፈኔ ግድያ በኋላ ግን የአምቦ ህዝብ ንዴትና ለነዚህ ቡድኖች የነበረው ትዕግስት በማለቁ ባደረገው እንቅስቃሴ እነዚህ ቡድኖች ከፊሉ ከአምቦ ወጥቶ ፍንፍኔ ሲከትም፣ ከፊሉ ከድርጊቱ የታቀበ በመምሰል እዛው አድፍጦ ከርሟል። ወደ ፍንፍኔ የገቡት የዚህ ቡድን አባላት ይህን ተግባራቸውን በአዲስ መልክና በተጠናከረ መልኩ ጀመሩት። እንደ ዋነኛ ከለላ የፖለቲካ ድርጅቶችንና ቤተ እምነቶችን ለመጠቀም ዘየዱ። በዚህም በቅርበት ያገኙት የአማራ ብሔርተኛ ድርጅት የነበረውንና መኢአድን ቆይቶም ያኔ ገና እግሩ መሬት ያልረገጠውንና በሃይማኖት ሽፋን የዘር ጥላቻንና የአንድ ሃይማኖት የበላይነትን ለማጎናጸፍ ዳዴ ላይ የነበረውን ማህበረ ቅዱሳንን ነበር። በወቅቱ የመኢአድ አባላት ይህንን ፍጹም አረመኔያዊ ተግባር በኦሮሞ ህዝብ ላይ ለመፈጸም ፍንፍኔ ላይ አደረጃጀቱን ቀርጸዋል። በዚህ አደረጃጀት መሰረትም ኦሮሚያን በተለያዩ የእንቅስቃሴ ቀጠናዎች የመከፋፈልና አባላት የሚመለምሉበት ስርዓትም ዘርግተዋል። በዚህም መሰረት ኦሮሚያን በ8 ቀጠናዎች ከፍለው ወደ ተግባር ገቡ። በዚህ እቅድ ዝግጅት ላይ የዚህ ድርጅት አባል የነበሩ የማህበረ ቅዱሳን የሚባል የማፊያዎች ድርጅት የመሰረቱት ጽንፈኛ የኦርቶዶክስ ሃይማኖት መሪዎችና ዲያቆናት ተሳትፈውበታል። ይህንን እቅድ መሬት ለማስያዝም ለነዚህ አባላት የተለየ ተልእኮ ተሰጥቷቸው ነበር። በቤተ ክርስቲያኒቱ ያላቸውን ተሰሚነት ተጠቅመው በኦሮሚያ ውስጥ የሚገኙ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናትን ለእቅዱ ማስፈጸሚያ እንደ መነሻ ቤዝ ለመጠቀም እንዲያመቻቹ። በዚሁ መሰረት ቡድኑ እቅዱን ወደ ተግባር ለመቀየር ካስቀመጣቸው መርህ ውስጥ የአባላት ምልመላንና የማዘዣ ጣቢያዎቹን አደረጃጀት በተመለከተ ሰፊና ጥልቅ ዝርዝር ጉዳዮችን የያዘ ሰነድ ተዘጋጀ። የአባላትን ምርጫ በተመለከተ ቅድሚያ የሚሰጠው በአማራ ስም የተደራጀው የፖለቲካ ድርጅት አባላት እንደሆነ ሰነዱ ይገልጻል። በተጨማሪም ለዚህ ዓላማ ስኬት 100% የሚተማመኑባቸውን የቤተ ክርስቲያን አባላት መምረጥና ስለ ቡድኑ አጠቃላይ ግብ ላይ ማሰልጠን። በአነስተኛ የሰው ኃይል ወደ ትግበራ ከተገባ በኋላ እንደ አስፈላጊነቱ የተግባሩ ደጋፊ የሆኑና የኦርቶዶክስ አማኞችን በተለይም በግልጽ የሃይማኖት ካባ በደረበውና በስውር የቀደመውን ስርዓትና የሃይማኖት የበላይነት መልሶ በህዝቦች ላይ ለመጫን የሚንቀሳቀሰው የማህበረ ቅዱሳን አባል የሆኑ ሌሎች ብሔር አባላትን እያካተተ እንዲሄድ ተደርጎ ነበር። በዚህ ምክንያት ነው በ1980ዎቹ መጨረሻና 1990ዎቹ መጀመሪያ አካባቢ የቡድኑ ሴራዎች ሲጋለጡ በቁጥር ቀላል የማይባሉ የትግራይና የጉራጌ ተወላጆች የዚህ እኩይ ዓላማ አስፈጻሚ አባል ሆነው የተገኙት። ከዚህም ባለፈ ዛሬ በኦሮሚያ ለሚታየው የኦሮሞ ኦርቶዶክስ ቤተ እምነት የማቋቋም እንቅስቃሴ ምክንያት አንዱ ለመሆን የበቃው። በዚህ ዋና መቀመጫውን ባህር ዳርና አዲስ አበባ በማድረግ በወለጋ ምድር ያለውን ዘመቻ ለመምራት ነቀምትን እንደ መቀመጫው መርጦ እንቅስቃሴውን አጧጧፈው። ነቀምት የተመረጠችው ደግሞ ወለጋን ብሎም ሁለቱን ክልሎች የሚያገናኝና ከፍተኛ የንግድና ማህበራዊ ግንኙነቶች የሚደረጉበት መስመር ከመሆኑ በተጨማሪ አማራ ክልል በተለያዩ ምክንያት ወደ ዞኑ በመግባት ኑሯቸውን በወለጋ አዋሳኝ ወረዳዎች ላይ ያደረጉ የአማራ ብሔር ተወላጆች የሰፈሩበት በመሆኑም ጭምር ነበር። ከነቀምት ቡሬ ባህር ዳር ያለው መስመር ከፍተኛ እንቅስቃሴ የሚደረግበትና ለማንኛውም ወንጀል እጅግ የተጋለጠ በመሆኑ ከዚህ በፊትም ብዙ የጸጥታ ችግሮች የተፈጠሩበት አካባቢም ነው። በዚህ ምክንያት ይሄ ቡድን በዚህ ከተማ ላይ ከየትኛውም የኦሮሚያ ከተሞች በተለየ መልኩ ጠንካራ መሰረት መጣል ችሏል። በመቀጠልም ቅርንጫፍ ጣቢያዎችን በግንቢ ከተማና ወረዳዎች ውስጥ ማቋቋም ችለው ነበር። ከነቀምት በ110 ኪሎ ሜትር ርቀት ላይ የምትገኘውና የምዕራብ ወለጋ አስተዳደር ዋና መቀመጫ በሆነችው በግንቢ ከተማ ላይ የተደራጁት የዚህ ቡድን አባላት በ1991 እና 1992 ከፍተኛ ጉዳት አድርሰዋል። በየመስሪያ ቤቱና ትምህርት ቤቶች ውስጥ እንደ ፖሊስ ባሉ የደህንነት ተቋማት እንዲሁም በንግድ ማህበረሰብ ውስጥ አደረጃጀታቸውን ለማስፋት ጊዜ አልወሰደባቸውም። በዚህም በአካባቢው ማህበረሰብ ላይ የህይወትና የአካል ጉዳት እንዳደረሱ ጸሐፊው የዓይን እማኝ ነበር። በአንድ ሁነት ብቻ በኦህዴድ ባለስልጣናት በኦነግነት በሚወነጀሉ የአንድ ቤተሰብ አባላት ላይ
የዚህ ቡድን አባል የሆነ አንድ ጎልማሳ በወሰደው የጭካኔ እርምጃ 2 ወንድማማቾችን በመግደል ልጆቿን ለማስጣል ሙከራ ባደረገች እናታቸው ላይ ከባድ የማቁሰል አደጋ አድርሶ ለማምለጥ ሲሞክር በአካባቢው ሰዎች በቁጥጥር ስር ይውላል። ነፍሰ ገዳዩም በአካባቢው ባለው የዞኑ ፖሊስ ጣቢያ ይታሰርና ከምርመራ በኋላ ክስ ይመሰረትበታል። በምርመራው ወቅት ስለ ቡድኑ አደረጃጀት መረጃ የሰጠ ቢሆንም ፖሊስ ተጨማሪ የምርመራ ጊዜ ጠይቆ ወደ ማቆያ ይመልሰዋል። በሶስተኛው ምሽት ወንጀለኛው በእስር ቤቱ ውስጥ በመሸጉ የዚህ ቡድን አባላት መርዝ ተሰጥቶት ሕይወቱ ሊያልፍ ይችላል። በዚህም ምክንያት ወንጀለኞቹ በቂ ማስረጃ እንዳይኖር ያደረጉት ጥረት የተሳካ ቢሆንም የአካባቢው ወጣቶች ግን ነፍሰ ገዳዩ የጠቀሳቸውን የቡድኑ አባላት የጊዜ ገደብ በመስጠት አካባቢውን በሰላም ለቀው እንዲወጡ በማሳሰባቸው አብዛኞቹ የቡድኑ አመራር አባላት ከግንቢና አዋሳኝ ወረዳዎች ወጥተዋል። በነቀምት ከተማ የሆነው ከዚህ በጣም የከፋ ነበር። የዚህ ቡድን አደረጃጀት በከፍተኛ ወረራ ከያዟቸው ተቋማት ውስጥ ቤተክርስቲያን፣ በተለይም የቅድስት ማርያም ቤተክርስቲያን፣ የከተማውና የዞን ፖሊስ ጽሕፈት ቤትን፣ ከፍተኛ ደረጃ ትምህርት ቤቶችንና የነቀምት ሆስፒታል ከዚህ ቡድን ጠንካራ ይዞታዎች ውስጥ ግንባር ቀደሞቹ ነበሩ። በእነዚህ እኩይ ሰዎች ምክንያት መዳን በሚችሉ በሽታዎች ሆን ተብሎ የተገደሉ ህሙማንን ቤት ይቁጠረው። ዶክተር አስናቀ የተባለ በዚህ ቡድን አባልና የነቀምት ሆስፒታል ሜዲካል ቦርድ አባል የነበረን ሰው እርኩሰት ሰውየው ተነክቶበት በፖሊስ ቁጥጥር ስር ከዋለ በኋላ ለወሊድ ወደ ሆስፒታል ሄደው ሬሳቸው የተመለሰ እናቶችን ታሪኮች አንዳንድ ውስጥ አዋቂዎች እንደተረኩ አስታውሳለሁ። በዚህ ሆስፒታል ውስጥ የተንሰራፈውን የዚህን ቡድን ኔትወርክ ለመበጣጠስም ጊዜያት እንደወሰዱና ከፍተኛ ጉዳቶች እንደደረሱም እንዲሁ ህሙማንን በኤችአይቪ ቫይረስ መከተብ ድረስ ለረጅም ዓመታት በዚህ ከተማ በንግድ ይተዳደሩ የነበሩና የህዝቡን ስነልቦና ጠንቅቀው የሚያውቁት የዚህ ቡድን አባላት ከፍተኛ ሀብት የሚያንቀሳቅሱና በነፍስ ወከፍ የታጠቁ ሲሆን በገንዘባቸው ማንኛውንም የፖሊስና የደህንነት ሰዎችን እንደፈለጉ የማዘዝ አቅም ነበራቸው። ከዚህም በተጨማሪ የራሳቸውን አባላት በእነዚህ ተቋሞች ውስጥ ሰርጎ ለማስገባት ቅንጣት አልከበዳቸውም። በ1993 የባላገር አይነት አለባበስ ቁምጣና ጋቢ የለበሱ 2 ሰዎች ባህላዊውን የምግብ መያዣ አገልግሎት ተሸክመው በከተማዋ መንገዶች ይታያሉ። ጥርጣሬ የሚያጭሩ ሁነቶች በማሳየታቸው በጥቆማ ፖሊስ በቁጥጥር ስር ያውላቸውና ፈጣን ምርመራ ያደርጋል። አገልግላቸው ሲከፈት የተፈታቱ በርካታ ሽጉጦችና ጥይቶች ይገኛሉ። በዚህም ወደ ጣቢያ ይወሰዳል። የዞኑ ፖሊስ ምክትል አዛዥ ምርመራውን ይቀጥላል። ሰዎቹም መሳሪያዎቹም ከየት እንዳመጡና ወዴት እየወሰዱ እንደሆነ ይጠየቃሉ። ከጥብቅ ምርመራ በኋላ በከተማ ያለውን አደረጃጀትና እነሱ ቀጥታ ትዕዛዝ የሚቀበሉበትን መረብ ይፋ ያደርጋሉ። ምርመራው በሂደት እያለ ሌላ የፖሊስ ባለስልጣን ይደርሳል። ይህ ባለስልጣን ምርመራውን እንደሚይዘው ይገልጽና ሙሉ መረጃውን ከምክትል አዛዥ በመቀበል ያሰናብቷል። ከደቂቃዎች በኋላ ሰዎቹ የተያዘውን መሳሪያ በማስረከብ ተሰናበቱ። ይህም በፖሊስ ጣቢያው ሹማምንት መሃል ከፍተኛ ንትርክ አስነሳ። ከወራት በኋላ የተከሰተ ሌላ ትዕይንት እነዚህን ሰዎች ነፃ የለቀቃቸው ባለስልጣን ራሱ የዚህ ጋላ ገዳይ የሚባል ቡድን አባል እንደነበር ይደረስበታል። ብዙ ወጣቶች ይህንን ቡድን ሲፋለሙ ያለ ርህራሄ ታስረዋል፣ ተሰቅለዋል፣ ተገርፈዋል፣ ወደ ወህኒ ቤት ታጉረዋል፣ ደብዛቸው የጠፉም ነበሩ። በዚሁ ዓመት የዚህ ቡድን ንብረት የሆኑ መካከለኛና ቀላል የጦር መሳሪያ በእምነት ተቋማት ውስጥ ተደብቀው ተገኝተዋል። አንድ ሌላ ባለሀብትም የራሱ ንብረት በሆነ የጭነት መኪና በርካታ የጦር መሳሪያዎችን ጭኖ ሲያጓጉዝ ከነመኪና በቁጥጥር ስር ቢውልም በቀናት ውስጥ ተፈቶ ዛሬም በነፃነት እየኖረ ይገኛል። ይህ ሰው በኦሮሚያና በቤንሻንጉል ጉሙዝ ህዝቦች መሃል በየጊዜው ለሚነሱ ደም አፋሳሽ ግጭቶች እንደ ምክንያት የሚጠቅሱት ብዙዎች ናቸው። የዞኑ መንግስት ምንም ሳያውቅ የአካባቢው ወጣቶች የዚህን ቡድን መረብ ለመበጣጠስ እልህ አስጨራሽ ፍልሚያን ሲያደርጉ ነበር። ከአንድም 2 ጊዜ ለመንግስት የተሰጠው ጥቆማ ፍሬ ሳያፈራ ቀርቷል። ይህ የሆነበት ደግሞ የመንግስት የደህንነት ተቋማት በእነዚህ ሰዎች በመዋጡ ነበር። ለዚህም ነው ወጣቶች የራሳቸውን እርምጃ ለመውሰድ የተገደዱት። በዚህም እጅ ከፍንጅ የያዙትን መሳሪያዎችን በመቀማትና አካባቢውን ለቆ እንዲወጣ በጥብቅ በማሳሰብ በተለያዩ መገናኛ ዘዴዎች በመጠቀም የዚህን ቡድን አባላት ከተግባራቸው እንዲታቀቡ ማሳወቅና እምቢኝ ባለው ላይ አስተማሪ እርምጃ በመውሰድ ጭምር የቡድኑን መረብ ድምጥማጡን ማጥፋት ችለው ነበር። ይህ ሁሉ የሆነው በምዕራብ ኦሮሚያ ነው።
ከዚህም በላይ ለመናገር የሚቀፉ ከሰብአዊነት የወጡ ድርጊቶች በአካባቢው ባሉ ዜጎች ላይ ተፈጽመዋል። የአካባቢው ህዝብም ይህን ቡድን ለጊዜውም ቢሆን አሸንፎታል። ይህ ቡድን ዛሬ መልኩን አደረጃጀቱንና ስሙን በመቀየር በሌሎች የኦሮሚያ ከተሞች ዳግም እያቆጠቆጠ ይገኛል። ተረኞቹ የኦሮሚያ ከተሞች ድሬዳዋ፣ ሐረር፣ አዳማና ቢሾፍቱ የዚህ ቡድን የጥፋት ኢላማ ከሆኑ ከርመዋል። መከለያ የፖለቲካ ድርጅታቸውንም ከመአህድ ወደ ኢዜማና አብን ቀይሯል። በቦታው የቀረው ነገር ቢኖር ከመቼውም ጊዜ በላይ አክራሪነትን የተጎናጸፈው ማህበረ ቅዱሳን ብቻ ነው። አብን የሚባለውና ከተመሰረተ ዓመት ያለፈው ድርጅት እንደ ብሔረተኛ ድርጅት መመስረቱ ለአማራ ህዝብ ብቻም ሳይሆን በኢትዮጵያ ስም የሀገሪቷን ህዝቦች ሲያዝጉ በኖሩት የአማራ ወለድ ድርጅቶች ለተሰላቸው የፌዴራሊስት ኃይልም እንደ በጎ ዜና ታይቶ ነበር። ተመስርቶም ከብሔራዊ ምርጫ ቦርድ እውቅና እንኳን ሳያገኝ የገባበት የጽንፈኝነት መስመሩና በየሳምንቱ ሲለቃቸው የነበሩትና ሌሎች ብሔሮች ቀደምት ይዞታዎች ላይ ማሰማት የጀመሩ የይገባኛል ጥያቄዎች ለድርጅቱ ጽንፈኛነት ምልክት የሰጡ ነበር። ይህ አካሄዱም በአጭር ጊዜ ውስጥ የሌሎች ብሔር ተወላጆች ጥርስ ውስጥ አስገብቶታል። ይህንን ሁኔታ በጊዜ የነቁ የድርጅቱ ወጣት አመራሮች አካሄዳቸው አላስፈላጊ አይን ውስጥ እንዳስገባቸውና ብዙም እንደማያሰራቸው ሲገነዘቡት ብዙ ከመናገር ብዙ መስራት በሚለው ብሂል ዛሬ ድምጻቸውን ሳያሰሙ እጅና እግራቸው በማህበረ ቅዱሳን እየተመራ ሐረርና ድሬዳዋ ላይ ተንሰራፍቷል። አዳማና ቢሾፍቱንም በእጃቸው ለማስገባት የቀራቸው የድርጅታቸውን ባንዲራ በአደባባይ መስቀል ብቻ ነው። ዛሬ በሐረርና በድሬዳዋ በከፍተኛ ሁኔታ የታጠቁና የተደራጁ በማንኛውም ሰዓት ማንኛውንም አይነት ግዳጅ መወጣት የሚችሉ ሳተና በመባል የሚታወቅና የገዳይ ስኳድ ያለው ድርጅት እውን ሆኗል። ይህ የሳተናው የሚባለው ቡድን መሰረቱ ሙሉ ለሙሉ በሚባል መልኩ የቀድሞው ጋላ ገዳይ ሲሆን ከዚያኛው የሚለይበት ነገር ቢኖር ይሄኛው በዘመናዊ መልኩ በሚዲያና በፌደራል መንግስት ውስጥ ባሉ አባላቱ በከፍተኛ አደረጃጀት የተቃኘ መሆኑ ነው። በአንጻሩ ደግሞ የአካባቢው ቀደምት ነዋሪዎች ራሳቸውን ለመከላከል ምንም አይነት ዝግጁነት የሌላቸው መሆኑም ጭምር። ህወሓት በዘመነ መንግስቷ የማህበረ ቅዱሳንን አደገኛነት ጠንቅቃ ስለተረዳች የስለላ መረቧን ጭምር አስርጋ በማስገባት እያንዳንዷን እንቅስቃሴያቸውን ስትቆጣጠር ነበር። ድርጅቱን በጽንፈኝነት ከመፈረጅ አልፋ ህጋዊ ማዕቀብ ለመጣልም ብዙ ሙከራዎችን ስታደርግ እንደነበር ይታወቃል። እያንዳንዷን እንቅስቃሴያቸውን ስለምታውቅና ለጊዜውም ቢሆን ቡድኑ ያነጣጠረው በስልጣኗና በትግራይ ላይ ስላልነበረ ችላ እንዳለችው ይገመታል። ከማህበረ ቅዱሳን ጋር በተገናኘ የትግራይ ልሂቃን እና የሃይማኖት አባቶች ስጋት ተብሎ ሊወሰድ የሚችለው ቡድኑ ጥንታዊውን የተጋሩን የኦርቶዶክስ ሃይማኖት ታሪክና ትውፊት በማዛባት ሁሉንም ወደ አማራና ሸዋ የመጎተት አባዜያቸውን ብቻ ይመስለኛል። በተረፈ ግን በእነሱ አገዛዝ ዘመናት ነው ይህ ጽንፈኛ ቡድን ለቤተ ክርስቲያኒቱም ጭምር በሚያስፈራ ፍጥነት እግሩን መሬት መትከል የቻለውና የቢሊዮኖች ብሮች ሀብታም ተቋም ወደ መሆን ራሱን የቀየረው። አንድ ቀድሞ የዚህች ቤተክርስቲያን አባልና አገልጋይ ነበረ። በእነዚሁ አክራሪዎች በሐሰት ተከሶ ቤተክርስቲያኒቱን የታገደ ሰው በሰጠው አስተያየት እንዲህ ብሎ ነበር። እውነቱን ንገረን ካላችሁ በዋናነት ከደቡብ በመጣነው ላይ ነው ግልጽ ጦርነት የከፈቱብን። ይህ ምንም ሃይማኖታዊ ምክንያት የለውም። እነሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዘማሪውም፣ ቀዳሹም፣ ሰባኪውም፣ የአድባር አለቃውም ሁሉም ነገር ከጎጃምና ከሸዋ ካልሆነ የሚል ግልጽ አቋም አላቸው። ከአገልግሎታችን ይልቅ ለነሱ ከየት መጡ የሚለው ጉዳይ የበለጠ ያሳስባቸዋል። እኔ ይህ ድርጅት ምንም ሃይማኖታዊ ዓላማ የሌለውና ጊዜ የሚያወጣው ስውር ፖለቲካዊ፣ ኢኮኖሚያዊ ታሪክን ማጣመም ሌላ ስውር ዓላማ ያለው እጅግ አስፈሪ ድርጅት ሆኖብኛል ብሏል። አንድ የፌስቡክ ጸሐፊ ደግሞ ከዓመታት በፊት በጻፈው ጽሑፍ ላይ ጊዜው ይርዘም እንጂ ይሄ ቡድን የግብፁ ሙስሊም ወንድማማቾች ሙስሊም ብራዘርሁድ እኩያ እንደሚሆን አልጠራጠርም ብሎ ነበር። እነዚህ የማህበረ ቅዱሳን ድርጊቶች ሙሉ በሙሉ ዛሬ የኦሮሚያን ቤተ ክህነት ለማቋቋም እየተጉ ያሉ የእምነት አባቶች የሚያነሱት ጉዳይ ነው። የደቡብ ህዝብም ይህን የራስን ቤተ እምነት የማደራጀት ጥያቄ ይዞ አደባባይ ከወጣ ውሎ አድሯል። ይህ ማህበረ ቅዱሳን የሚባል አሸባሪ ቡድን ለቤተ ክርስቲያኒቷ ከጠቀመው ይልቅ ጉዳቱ የሚያይለውና ለመከፋፈሏም እንደ ዋና ምክንያት የሚወሰዱ ለዚሁ ነው። ዛሬ ጊዜው ደርሶ አባቶቻቸው የጀመሩትን የሌላ ሃይማኖት ተከታዮችን የማጥፋት ዘመቻ በኦሮሚያ በሰፊው እያካሄዱት ነው። ዛሬ የኦሮሚያ ክልል ማንም የሌለው
አሉ የተባሉትም ለስልጣንና ለጥቅም በሚሽቀዳደሙበት ጊዜ ይህ ቡድን ዓላማውን ለማስፈጸም የለማ መሬት ነው ያገኘው። ይገላል፣ መስጊድ ያቃጥላል፣ መሰረተ ልማት ያወድማል፣ የግለሰቦችን የንግድ ተቋማት ያፈርሳል፣ እንደ ልቡ ይታጠቃል። ይህ ዛሬ በምስራቁ የሀገሪቱ ክፍል በሰፊው እየተደረገ ያለ እውነት ነው። አብን የሚባለው የፖለቲካ ድርጅት ሲቋቋም ከኢህአዴግ አባል ድርጅቶች ውስጥ አንዱ የሆነው አዴፓ የአማራን ሕዝብ ጥቅም የማስከበር ዳተኝነት አለበት በሚል ኦሮሞን ጨምሮ ሌሎች የሀገሪቷ ብሔሮች ድጋፋቸውን ገልጸው ነበር። አብን ግን በምርጫ ቦርድ እንኳን በቅጡ ሳይመዘገብ አርሲ ላይ ብዙ አማራ ስላለ አማራ ነው ማስተዳደር ያለበት፣ ወለጋ ቀደምት አባቶቻችን ርስት ስለሆነ ለኛ ይገባል፣ ፍንፍኔ ስሟ በረራ ነውና የኛ ቀደምት ርስት ነች እና የመሳሰሉ ትርክቶችን ጀመረ። በዚህም ገና በጠዋቱ በተለይም ከኦሮሞ ሕዝብ ጥርስ ሊገባ ችሏል። አሁን ይህ ድርጅት ቀንደኛ የማህበረ ቅዱሳንና የጋላ ገዳይን ዓላማ ለማስፈጸም የተሰለፉ ቡድኖች ማስክ በመሆንና የድጋፍ መሰረት በማድረግ ስራ ውስጥ ገብቷል። አሁን ያለው መንግስት አህዳዊነትን የሚያቀነቅንና በግልጽ የድሮውን ያጼዎቹን አገዛዝ ለመመለስ ቀን ከሌሊት እየሰራ ይገኛል። ይህም ለዚህ ቡድን እንደ ከፍተኛ ግብዓት ተወስዷል። ኢትዮጵያንና የአንድነት ካባን በመደረብ የትም ለመድረስ አስችሎታልና ለዚህ ቡድን አሁን ሁሉ ነገር በጥሩ ሁኔታ እየሄደ ነው። በሃይማኖት ስም የተቋቋመው ማህበር ከፍተኛ ሀብት አጋብሷል። ጡንቻው ፈርጥሟል። መንግስት ከቀረጥ ነፃ ዕድል ፈቅዶለታል። በዚህም የሎጂስቲክ ችግሩን ይቀርፍበታል። እንደ ልብ ለመንቀሳቀስ ደግሞ ሽፋን ያስፈልገዋል። ለዚህም በሀገሪቱ በህግ የተመዘገቡ የፖለቲካ ድርጅቶችን እስከፈለገው ይጠቀማል። ኢዜማንና አብንን በዚህ መልኩ እያንዳንዷን የሀገሪቷ ጥግ ድረስ የመንቀሳቀስና አክራሪነቱን የሚገዳደሩትን እየጨፈለቀ ይቀጥላል። ህዝብ ካልነቃና ካልተደራጀ ነገ የሚጠብቀው መከራ ከትላንቱና ከባርነት ማግስቱ የከፋ ይሆናል። የዚህ ቡድን አካሄድ ኦሮሞን ብቻ ሳይሆን ለእውነተኛ የህዝቦች አንድነት የሚሰሩ ሁሉንም የሀገሪቱን ዜጎች ሊያሳስብ ይገባል። ዛሬ ለምሳሌ በኦሮሚያ ውስጥ በሚሊዮኖች የሚቆጠሩ የአማራና የሌሎች ብሔር ተወላጆች ከህብረተሰቡ ጋር በፍቅር እየኖሩ ይገኛሉ። የዚህ ቡድን አካሄድ እያሳየን ያለው ነገር ግን ይህ የህዝቦች አብሮነት ረጅም ዕድሜ እንደሌለው ነው። ይህ ቡድን የሚጨነቀው በመሃል ሀገር ስላለው ጥቅሙ እንጂ እዚያ ደምቢዶሎ ጅማና ኢሉባቦር ውስጥ ስላለውና በላቡ ለፍቶ ከኦሮሞ ወንድሞቹ ጋር በፍቅር ስለሚኖር አማራ አርሶ አደር አይደለምና ሊታሰብበት ይገባል። የኦሮሞ ህዝብ ከአማራም ሆነ ከትግራይ እንዲሁም ከሌሎች ብሔር ብሔረሰቦችና ህዝቦች ጋር በፍቅር የሚኖር ጉዳቱንም በህዝብ ላይ የማያላክክ ደግነቱን በሌሎች ደግነት ላይ ያልተመሰረተ ለሌሎች የመኖር እሴት ያለው ህዝብ ነው። ይህ ባህል የኦሮሞ ብቻ ሳይሆን በአብዛኛው የሀገሪቷ ህዝቦችን ባህል እንደሆነ አውቃለሁ። ትግላችን ከስጋና ደም አይደለምና እንዳለው ትግላችን ከህዝብ ጋር አይደለምና ከላይ የጠቀስኳቸውን ክፋቶች ውስጥ እንደ ግለሰብ ምንም አስተዋጽኦ ያላበረከተ ሰው ድርጊቱን መቃወም ሊከብዶ አይገባም እላለሁ። በቀጣዩ ጥንክራችን የእነዚህን ኃይሎች የአዳማና ቢሾፍቱ ቀጣይ ሴራዎች የምንዳስስ ይሆናል። ይህ በሪ መልቲሚዲያ ነው። ዝግጅቶቻችን በቀጥታ እንዲደርሶት ቻናላችንን ሰብስክራይብ ያድርጉ መልእክታችን ነው። ቸር ያቆየን።